እርስዎ ምናልባት ጎሪላዎች በሙሉ ስለ ጉልበትና ጥንካሬ ብቻ የተፈጠሩ ይመስልዎታል? ነገር ግን ከዚህ ሌላ አብዛኞቹ ሰዎች ፈጽሞ የማያዩት ሌላ ጎን አላቸው። በትልቅ ዱር ውስጥ ሁሉ ነገር ጸጥና ደህንነቱ የተጠበቀ ሲሆን፣ በጣም የሚገርም ለስላሳ ነገር መከሰት ይጀምራል። ምን አትሉኝም? ፍቅር በአየር ላይ ባለ ጊዜ ሌላው ቀርቶ ግዙፍ ሰልቨራክ ራሱ ባልተጠበቀ ሁኔታ የዋህና የለሰለሰ ሊሆን ይችላል። ከኃይል አጠቃቀም ይልቅ ማጀቱን በትዕግስትና ለስላሳ ድምጾችና በተረጋጋ ቀጥተኛ የዓይን ግንኙነት ይቀርባል። ግዙፍ እጆቹ የሰውን ወፍራም ጸጉር በቀስታ ይኮተኩታሉ፣ ቅጠሎችን፣ አቧራዎችና ትናንሽ ቆሻሻዎችን በጥንቃቄ ያስወግዳሉ። ይህ ቀላል ሊመስል ይችላል፣ ነገር ግን በጎሪላ ማህበረሰብ ውስጥ ይህ ከእምነትና ግንኙነት ሁሉ ጥንካሬዎች አንዱ ነው። ሴቷ ጎሪላ ብዙውን ጊዜ ምላሽ የምትሰጠው ይበልጥ ወደ እሱ በመጠጋት ከጎኑ በማረፍና ያንኑ የኩትኮታ ባህሪ በቀስታ በመመለስ ነው። አንዳንድ ጊዜ ልክ እንደዚህ ለረጅም ጊዜ ይቆያሉ፣ ውጭ ያለው ዓለም ሙሉ በሙሉ የጠፋ ያህል ሙሉ በሙሉ ዝም ብለው። እኛ ይሄ ምናልባት አንድ የተረጋጋ ቅጽበት ብቻ ሊመስል ይችላል፣ ነገር ግን ለጎሪላዎች ጠንካራ ዝምድናቸው የሚገነቡበትና የሚጠበቁበት በዚህ መንገድ ነው። በአደጋ ለህልውናና በማያቋርጥ ፉክክር በተሞላ ዓለም ውስጥ ለመረጋጋት፣ ለዝምድናና ለእንክብካቤ ቦታ አሁንም ይሰጣሉ። እና ምናልባት ከሁሉም በላይ የሚገርመው ነገር ይህ ነው። በምድር ላይ ካሉ ሁሉም ጠንካራ እንስሳት አንዱ እንዴት በሚያስደንቅ ሁኔታ የዋህ መሆን እንደሚችል ያውቃሉ። ከተመቻችሁ ላይክ፣ ኮፒ ሊንክ አድርጉልኝ። ካልተመቻችሁ አርፋችሁ ተቀመጡ።